እንግዲህ የስዊዘርላንድ ዜጎች ላለፉት 200 ዓመታት ምንም አይነት ጦርነት አይተዋቁም። ዜጎቿ ያለ ጦርነት መሽቶላቸው ይነጋል። ኦል ዘ ዌይ ስዊዘርላንድ በሙሉ ዙሪያዋ በፈንጂ የታጠረ ነው። የተወሰነ ስትሞክር ድንበሯን ሁሉ በማፈንዳት ሙሉ በሙሉ ወራሪ ኃይል እንዳይገባ ዘግታለች። ስዊዘርላንድ ብታምኑም ባታምኑም ከ374 ሺህ በላይ መደበቂያ ዋሻዎች አሏት። ባለሀብቶች፣ የሀገር መሪዎች በተለይ ከአፍሪካ በጣም ብዙ ሲዘርፉ ስዊዝ ባንክ ውስጥ ነው አምጥተው የሚደብቁት የሚባለው ለዛ ነው። አብዛኞቹ የሚያስቀምጡት ስዊዝ ባንክ ውስጥ ነው። በነገራችን ላይ ከኢትዮጵያም ጋር የተያዘ ስቶሪ ያላቸው ሉክ መቃብር ቦታው ራሱ ምን ያህል ውብ እንደሆነ የምታዩት በቃ ቀይረውታል። ይሄ መቃብር ቦታ ድባቡ ወደ መናፈሻ ድባብ ቀይረው። ሰላም ተመልካቾቼ፣ ብዙዎቻችሁ ለረጅም ጊዜ ስትጠይቁኝ ቆይታችኋል። ይቺን ሀገር መቼ ነው ካፍ እስከ ገደፋ የምታስጎበኘን ብላችሁ። ይሄውና እነሆ ወደ ምሽግ ቆፋሪዎቹ አስገራሚዋ ሙሉ በሙሉ በፈንጂ የታጠረችው ውስጧ ምድረገነት በሚመስል ሁኔታ እጅግ ያማረ በበርካታ ፏፏቴዎችና ውሃዎች የተከበበችው ሰላምን እንጂ ጦርነትን ላለፉት 200 ዓመታት አይታ የማታውቀውንና አስገራሚ የፖለቲካ ሲስተም በምትከተለው ብዙዎች አረንጓዴዋን መሬት እንጂ ስለ ፖለቲካ ሲስተሟም ሆነ ስለ ሁኔታዋ ስለ ዝርዝር ጉዳዩም ሆነ ስለ ታሪኳ ብዙ የሚያውቁት ነገር የለም። ዛሬ በዚህ ቪዲዮ አስገራሚውን ሀገር ስዊዘርላንድን አስጎበኛችኋለሁ። ሌሎች ሀገሮችን ሳስጎበኝ ብዙ ጊዜ ከዋና ከተማ ነው የምጀምረው አይደል? ከዋና ከተማው ትልልቅ ከተሞች ነው የምንጀምረው። ዛሬ ግን ከገጠራቸው ወይም ደግሞ ላውተር ብሩነን ከተባለው ኢንስታግራም ላይም ሆነ በመላው ዓለም በሰፊው የሚታወቅ መንደር ነው። ሶ እዛ መንደር ነው ያለሁት። እንግዲህ ይሄንን መንደር በሳይክል እየዞርን ስለ ስዊዘርላንድ በጣም አስገራሚ ነገሮች ነግራችኋለሁ ማለት ነው። ላውተር ብሩነን አይ ዶንት ኖ ስጠራው እንዴት እንደጠራሁት በስዊዘርላንዷ የገጠር ከተማ ምናልባት ገጠር ትባል እንጂ በኢንስታግራም በጣም ብዙዎች ይቀባበሏታል። ይቺ ከተማ ብቻዋን በ72 ፏፏቴዎች የተከበበችና ተራራ መሃል ላይ ከስር ያለች ናት። እጅግ ውብ ከሆኑ የስዊዘርላንድ መንደሮችም አንዷ ናት። በጣም በሚያስገርም ሁኔታ ብዙ ቱሪስቶች ሲመጡም ስዊዘርላንድ ውስጥ ለመጎብኘት የሚመጡት መንደር ነው እንደምታውቁት ማለት ነው። ስለዚህ ዛሬ እቺ the most beautiful village የምትባለዋን የስዊዘርላንድን ላውተር ብሩነን እየጎበኘን እጅግ አስገራሚ ነገር ስለ ስዊዘርላንድ ከስከዛሬው የተለየ ነገር እነግራችኋለሁ ማለት ነው። ሆፕፉሊ ስለዚህ ጉዳይ ስትሰሙ ከሰማችሁ በኋላ ምን እንደተሰማችሁ በፊት ስለ ስዊዘርላንድ የነበራችሁ ምልከታና ከዚህ ቪዲዮ በኋላ ስለ ስዊዘርላንድ ያላችሁ ምልከታ ምን እንደሆነ ኮሜንት ላይ ሁላችሁም ትጽፉልኛላችሁ ማለት ነው። ሜክ ሹር የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫናት ዘንጉ። ምክንያቱም ማንሄድበት ማንገባበት ማንወጣበት የትኛውም የዓለም ክፍል የለም። ይህንን ቪዲዮ ላይክ በማድረግ ጀምሩት። በቴሌቪዥን ነው ማለት እሺ፣ ሲጨርስ ላይክ አድርገው ሰብስክራይብ አድርግ፣ የደወል ምልክቷን ተጫኑ። ማንሄድበት ሀገር ማንገባበት ቦታ አይኖርም። ይህንን ቪዲዮ ስፖንሰር ያደረገላችሁ ማን ነው? ሆሴ እንግዲህ ላውተር ብሩነን የተባለችው ይቺ ከተማ ብዙም የመኪና መንገድ የላትም። ለሳይክልና ለእግረኛ ነው ሞር የተመቸችው እና ሰዎችም በእግራቸው እየሄዱ ተፈጥሮን ኤክስፕሎር እንዲያደርጉ እጅግ በጣም ውብ ስለሆነች ማለት ነው። ስለዚህ የሳይክል ኪራዮችም በሰፊው አሉ። ስለዚህ እኔም እንግዲህ ሳይክል ተከራየሁኝ። ሳይክል ኪራዩም 23 የስዊዝ ፍራንክ ነው። 23 የስዊዝ ፍራንክ ማለት ወደ $30 እንደዚህ ገደማ አካባቢ ነው ለሙሉ ቀን ማለት ነው። ከጠዋት እስከ ማታ ኢባይክ ነው። ሶ ለመምጣት ላሰባችሁ መረጃ ለመስጠት ያክል ብቻ ነው። ኦኬ እንግዲህ ጉብኝታችን ጀምሯል። እጅግ በጣም የተዋበች ከተማ ነች። ኦኬ እንግዲህ ኢንትሮዬ ላይ ከታቾኝ ሳሳያችሁ የነበሩት የአልፕስ ተራሮች እነዚህ ናቸው። እንግዲህ የአልፕስ ተራሮች ይወላችሁ አንዳንዱማ እንደዚህ ዳመና ውስጥ ይገባና በቃ አታዩትም መጨረሻው። አሁን ይሄኛው ተራራ መጨረሻውም አይታይም። ኤኒዌይስ ተጉዤ ኬብል ካሮች አሉ። በኬብል ካሩ ሳይክሌን ይዤ እዚህ ማውንቴኑ ላይ መጥቻለሁ። ማውንቴኑ ላይ ደግሞ ባይክ ትሪያሎች አሉ፣ ሶ ሃይኪንግ ትሪያሎች አሉ። በባይክም በሃይኪንግም እንትን ማድረግ ትችላላችሁ። ሶ እዚህ ያወጣችሁ ዋናው ምክንያት ከከተማው እዛ ጋር ካለው ጫጫታ የሰው ካታ ቱሪስቱ ብዛት ከዛ ገለል ብለን ጸጥ ያለ ቦታ ላይ አንድ የሚገርም ነገር ላስደምጣችሁ ስለፈለኩ ነው። ስዊዘርላንድና ጦርነት፣ ስዊዘርላንድና የመከላከያ ስርዓቷ this is በጣም የሚገርም ቶፒክ ነው። ምን መሰላችሁ? እንግዲህ የስዊዘርላንድ ዜጎች ላለፉት 200 ዓመታት ምንም አይነት ጦርነት አይተዋቁም። ዜጎቿ ያለ ጦርነት መሽቶላቸው ይነጋል። ትውልዱ በሰላማዊ አየር ከጦርነት ርቆ እየተዋለደና እየበዛ ይኖራል። how is this possible? ለምሳሌ መላው ዓለም ሲጋደል ስዊዘርላንድን ምን ልዩ ቢያደርጋት ነው ከጦርነት ራሷን ተከላክላ ላለፉት 200 ዓመታት ከጦርነት ሸሽታ ይኖራቸው? ሁለት ነገር አለ። አንደኛው የተከተለችው የፖለቲካ ስርዓት ማለትም የዛሬ 200 ዓመት አባቶቻቸው የወሰኑት ውሳኔ እጅግ በጣም ባስገራሚ ሁኔታ ያልተለመደ ነገር በወቅቱ ቢሆንም በወቅቱ ከፍተኛ ተቃውሞ የገጠመው ቢሆንም ነገር ግን አገር ሰርቶ አቆይቷል። ሁለተኛው ደግሞ እጅግ አስገራሚው የመከላከያ ስርዓቷ
ከነዚህ ከምታዩዋቸው የአልፕስ ተራሮች ውስጥ ያለው አስገራሚ ሚስጥር ሀገሪቷን ጠብቆ አቆይቷል። እነዚህ ተራሮች ተራራ ብቻ እንዳይመስሏችሁ፣ በውስጣቸው አስገራሚ ሚስጥርን የያዙ የስዊዘርላንድ ጠባቂ ዘቦች ናቸው። ኦኬ ከፖለቲካ ስርዓቷን ጀምር። ስዊዘርላንድ እንግዲህ ኒውትራል የተባለ የፖለቲካ ሲስተም ነው የምትከተለው። ኒውትራል ስንል ከምንም ነገር ገለልተኛ የሆነ ፖለቲካ ነው የምትከተለው። እንግዲህ የዛሬ 200 ዓመት እንዴት አሰቡት ብትሉ የሚያስደንቅ እሳቤ ነው። ይሄው ሀገሪቷ በህገ መንግስቷ ወዳጅም ሆነ ጠላትም አይኖራትም። ያም ማለት ምንድነው? ጥብቅ ያለ ወዳጅነት አትመሰርትም። ጥብቅ ያለ የተካረረም ጠላትነት ከምንም ሀገር ጋር አይኖራትም። ይሄ ደግሞ ወደ ጦርነት አያስገባትም። እንግዲህ ብዙዎቻችን እንደምናስበው ወዳጅነት እንዴት ወደ ጦርነት ሊያስገባ ይችላል? ሁሉም ሰው ሊጠይቀው የሚችል ጉዳይ ነው አይደለ? ላይክ ጠላትነት እሺ ወደ ጦርነት ሊያስገባ ይችላል በተለያየ ምክንያት። ነገር ግን ወዳጅነት እንዴት ወደ ጦርነት ያስገባል ሲባል በስዊዘርላንዶች እሳቤ ጦርነት የሚያመጣብህ ጠላትህ ብቻ ሳይሆን ወዳጅህም ነው። ስለዚህ ከማንኛውም የፖለቲካም ሆነ ከማንኛውም የወታደራዊ ትብብር መራቅና ገለልተኛ መሆን። ያ ማለት ሁለት ጠላት የሆኑ ሀገሮች ቢመጡ ሀገሪቷ ሁለቱንም ዌልካም ብላ እንዳያመላቸው ታስተናግዳለች። ከቻይናም ጋር አብራ ትነግዳለች፣ ከአሜሪካም ጋር ጥሩ ዲፕሎማሲ ግንኙነት አላት። ይሄ ማለት እንግዲህ ሁለት የተቃረኑ ሀገራትን በማስተዳደሯና ከምንም ነገር ገለልተኛ በመሆኗ በጣም የሚያስደንቅ ነገር ልንገራችሁ። አብዛኛው የአውሮፓ ሀገር እንግዲህ ለመጠበቅ ሲል በሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ በሚባለው ማህበር አብሮ ከአሜሪካ ጋር አብሮ ሆኗል። እቺ አውሮፓዊት ሀገር ስዊዘርላንድ ግን በምንም አይነት የጦር ማህበር ውስጥ አታገኟትም። ምክንያቱም በገለልተኝነት ፖሊሲዋ ምክንያት በኔቶ ውስጥ የለችም። አውሮፓ መሀል ላይ ሆና የአውሮፓ ሀገራት ተሰባስበው የፖለቲካና የጦር አንድነት መስርተው ኢዩ ብለው ሲመሰርቱ ወይም አውሮፓ ህብረት የምንለውን 27 ሀገራት ሲመሰርቱ እሷ ግን መሀላቸው ሆና አውሮፓ ህብረት ውስጥ ሳትገባ ቀረች። መላው አውሮፓ በአንደኛውና በሁለተኛው ዓለም ጦርነት ሲጋደልና ከ40 ሚሊዮን ህዝብ በላይ ሲያልቅ ስዊዘርላንድ የጦርነቱ ቋያ አልነካትም። ሊነካት ወላፈኑ ሲመጣም ያስቀረችበት መንገድ የተለየ ነው። ስለዚህም ይሄ ገለልተኝነት ፖሊሲዋ ጠብቆ አቆይቷታል። ከምንም አይነት የጦርነት ራሳችንን ለመጠበቅ ለመዘጋጀት ምናምን ከሚል ማህበር ሁሉ የራቀች ናት። በሚያስደንቅ ሁኔታ የተባበሩት መንግስታት ድርጅትን እንኳን የተቀላቀለችው በጣም ቆይታ ሙሉ ዓለም መቀላቀሉን ካረጋገጠች በኋላ ነው። ስዊዘርላንድ የመጨረሻ የተባበሩት መንግስታት ድርጅት ተቀላቃይ ሆና የተባበሩት መንግስታት ድርጅትን እንኳን ጆይን ያደረገችው ማለት ነው፣ ሙሉ ዓለም ከተቀላቀለ በኋላ። ከዛ ውጪ ግን ገለልተኛ ነው። እንደገና ቀጥተኛ ዲሞክራሲ በሚሉት ነው የሚተዳደሩት። ይሄው አብዛኛውን ነገር የሚወስነው ፕሬዝዳንቱ ሳይሆን ወይም ደግሞ አብዛኛውን ነገር የሚወስነው የሀገሪቱ መሪ ሳይሆን ህዝቦቹ በቀጥታ ነው ድምጽ የሚሰጡት። አውሮፓ ህብረት እንግባ ወይ ሲባል ቀጥታ ህዝቡ ድምጹ ሰጥቶ አንገባም ነው ያለው። አንገባም፣ ምክንያቱም ገለልተኝነታችንን ያፈርሰዋል። ለወዳጃችሁ የሚመጣ ጦርነት እናንተም አሊያንስ ስለሆናችሁ ለእናንተም ይተርፋል። ማለት ሁለት ጓደኛሞች አሉ፣ ከአንደኛው ጋር ብትጣሉ አንዱ ተደርቦ ሊያጠቃኝ ይችላል ብላችሁ ያንንም ልትመቱት ትችላላችሁ። ስለዚህ ፖለቲከኞቹ ሐሳባቸው ምንድነው በዛ ሰዓት የነበረው? እኛ እንግዲህ ራሳችንን ለመጠበቅ ብለን ከሌሎች ጋር አሊያንስ ብንመሰርት ለነሱ የመጣው ጦርነት እኛን ያገኘናል። ስለዚህ ወዳጅም ጦርነት ያመጣል። ስለዚህ የገለልተኝነት ፖሊሲ ተከታይ ነች ማለት ነው ስዊዘርላንድ። ስዊዘርላንድ እንግዲህ አንዱ ምርጥ ነገሯ በጣም በምሳሌነት የሚጠቀስላት ይህ የገለልተኝነት ፖሊሲዋ ነው። ይሄም እንግዲህ ከጦርነት ላያድናት ይችላል ማለት አሁን ይሄኛው የመጣንበት ኦልሞስት ከሀፍ በላይ የሚሆነውን የጦርነት ሚንስ ይቀይረዋል። ከዛ ውጪ ግን ወራሪ ሊመጣ ይችላል። ስለዚህ ከወራሪ የመጣውን ጦርነት ታዲያ እንዴት ነው የሚያስቆሙት ስንል ከመላው ዓለም የተለየ ስትራቴጂ ይከተላሉ። የመጀመሪያው ራሳቸውን በወታደራዊ ኃይል ማፈርጠም። ምንም እንኳን ተዋግተው ባያውቁም ራሳቸውን ግን በወታደራዊ ኃይል ያፈረጥማሉ። በከፍተኛ ሁኔታ መሳሪያዎች ይገዛሉ። የማጥቃት ሳይሆን በተለይ ደግሞ በብዛት የመከላከያ መሳሪያዎችን በመግዛት ይታወቃሉ። ከዛ ውጪ ግን በጣም የሚያስደንቀው ነገራቸው ምንድነው ካላችሁኝ እኔ ራሴ ማለት በጣም የተደመምኩበት ነገር ምንድነው መዋጋት በስዊዘርላንዶች ዘንድ ውድመት ነው። ብታሸንፉም ውድመት ነው፣ ብትሸነፉም ውድመት ነው። ስለዚህ ሳንዙ የተባለው ጸሐፊ በዲ አርት ኦፍ ዋር የሚለው መጽሐፍ ላይ እንደጻፈው በጦርነት ውስጥ አሸናፊ የሚሆነው ቀድሞ ጦርነትን ማስቀረት የቻለ ወይም በጠረጴዛ ላይ አስቀድሞ ጦርነቱን ማስቀረት የቻለ ብቻ ነው ይላል ሳንዙና ይሄ ትክክለኛ ነገር ነው። ምክንያቱም እነኚህ የሚከተሉት ፖሊሲ the same thing ይሄንን ነው። ጦርነትን በማንኛውም መልኩ ማስቀረት፣ ወራሪ እንኳን ከመጣ ከመዋጋት በፊት ወራሪው ባለበት እንዲቀር ማድረግ። ይሄው ምንድነው ስንል ድንበሮቻቸው ላይ የሰሩት ስራ all the way ስዊዘርላንድ በሙሉ ዙሪያዋ በፈንጅ የታጠረ ነው። ኢቭን ድልድይ ሲሰሩ በተለይ ድልድዮች አሏቸው፣ መንገዶች አሏቸው። መንገዶቻቸው ወደ 5 እና 10 ኪሎ ሜትር የሚሆን በፈንጂ ተጠቅጥቀው ነው የሚሰሩት። ድልድዮቻቸውም ሲሰሩ በተለይ ከጣሊያን ጋር ከጎረቤቶች ሀገራት ጋር የሚያገናኛት ድልድዮች በሙሉ ስታንድ ባይ የሆኑ ፈንጂዎች የተጠቀጠቁባቸው ድልድዮች ናቸው። ይሄውም ማለት በማንኛውም ሰዓት ማንኛውም ወራሪ ድንበሯን አልፌ ገባለሁ ካለ ድንበሩን በማፈንዳት እዛው ወራሪው የተለያዩ ተንቀሳቃሽ መሳሪያዎችን ይዞ እንዳይገባ ያደርጋል። እንዲሁም ሀገሪቷን ዙሪያዋን ደግሞ ከባድ የተባሉና በአሁኑ ሰዓት ዓለም የደረሰችባቸው ረቂቅ የአየር መከላከያ ስርዓት በመዘርጋት ጦርነቱ ወደ ሜንላንድ ሳይደርስ እዛው ማስቀረት
እንዳይመረት። ይሄ ነው ፖሊሲዋ። የሁለተኛው ዓለም ጦርነትን የተሻገረችው በዚሁ ፖሊሲዋ ነው። ምክንያቱም ከጀርመን ሳይድ ተሞክራ ነበር። የተወሰነ ስትሞክር ድንበሯን ሁሉ በማፈንዳት ሙሉ በሙሉ ወራሪ ኃይል እንዳይገባ ዘግታለች። ከዛ በኋላ ሳትዋጋ ጦርነቱን በዛው ባለበት እንዲቀር አድርጋለች። this is የሚገርም ስማርት የሆነ ወይ ነው የተከተሉት። በኋላ ደግሞ አሁን ላይ እንግዲህ ነገሮች በጣም ከፍተው ደግሞ ተመልከቱ። አሁን ነገሮች በጣም እየከፉ ደግሞ አሁን ኒውክሌር የጦር መሳሪያ መጥቷል። ፈለጋ አየር መቃወሚያ ቢኖር ምናምን ያለፈ መሳሪያ መጥቶ ከተሞቻቸው ላይ ገጠሮቻቸው ላይ የኒውክሌር የጦር መሳሪያ ጥሎ ዶጋመድ ላይ ያረጋቸው ይችላል። ይህንን ደግሞ የሚሻገሩበት መንገድ believe or not የሚገርም ነው። ቅድም እንዳልኳችሁ ድንበራቸውን ለመከላከል ሙሉ ስዊዘርላንድ በከባድ የሆነ ፈንጂ ተጠቅጥቆ የተሰራ ድንበር ነው ያላት። ድንበሯን በማፈንዳት ጦርነቱን ታስቀራለች። ሌላው ደግሞ ዜጎቿን የምታድንበት መንገድ ነው። ኢንኬዝ ኒውክሌር ጦርነት ቢነሳ ኒውክሌር እዚች ሀገር ላይ ቢጣል ደግሞ ዜጎቿን የምታተርፈው በእነዚህ በምታዩት ተራሮች ነው። እነዚህ የምታያቸው የአልፕስ ተራሮች በሙሉ ከባድ ምሽጎች ናቸው። የኒውክሌር ጦርነት ቢነሳና ሀያላኑ ሀገራት መጥተው ስዊዘርላንድን እናጥቃሽ ቢሉ የምትከላከለው ቅድም እንደነገርኳችሁ በእነዚህ አስገራሚ የአልፕስ ተራሮችና ከተሞቿ ውስጥ ባሉት ስታንድ ባይ በሆኑ ነገሮች ነው። ይኸውም እነዚህ የምታያቸው ተራሮች በሙሉ ማለት ነው ግዙፍ የፈንጂ መደበቂያ ዋሻዎችን ሰርታለች። እንግዲህ እንደምታውቁት ስዊዘርላንዶችን በመንገድ ስራ፣ በዋሻ ስራ በብዛት ይታወቃሉ። ስዊዘርላንድን ስትጎበኙ በተለይ መኪና ድራይቭ ስታደርጉ አንዱ የምትታዘቡት ነገር የሚገነቡት ታናሎች በጣም ሰፋፊ የሆኑ ረጅም ደቂቃ ውስጥ የምታጠፉበት ታናሎች ነው ያላቸው። እነዚህ አልፕስ ተራሮች ደግሞ ከፍተኛ የሆነ የፈንጂ መደበቂያ ያላቸው ተራራዎችን ሙሉ ቦርቡረው በጣም በርካታ ምግቦችን ለዜጎቻቸው በማከማቸት በአሁኑ ሰዓት እጅግ ከፍተኛ የሆነ ደም አፋሳሽ ጦርነት እንኳን ቢነሳ ስዊዘርላንድ ዜጎች 100% ሊባል በሚችል ሁኔታ በአቅራቢያቸው ወዳለ መደበቂያ ገብተው ይተርፋሉ። አሁን ኢንተርኔት ላይ ሂዱና ብትፈልጉ ይሄ የምላችሁን ነገር ኢንተርኔት ላይ ጠይቁ ገብታችሁ። የሶስተኛው ዓለም ጦርነት ቢነሳ የትኛው ሀገር ይተርፋል ብላችሁ ቻትጂፒቲንም ጠይቁት፣ ጎግልንም ጠይቁት። የሚመልስላችሁ ይሄን ነው። ስዊዘርላንድ ትተርፋለች ይላችኋል። ምክንያቱም ስዊዘርላንድ በነገርኳችሁ ምክንያቶች፣ አንድ የገለልተኝነት ፖሊሲዋ፣ ሁለተኛ ከፍተኛ የሆነ የድንበር ላይ የተዘጋጀችበት ነገር አየሩንም ምድሩንም ለመቆጣጠር፣ እንደገና ደግሞ የተዘጋጀችበት ባንከሮች። ስዊዘርላንድ ብታምኑም ባታምኑም ከ374,000 በላይ መደበቂያ ዋሻዎች አሏት። በእነዚህ በአልፕስ ተራሮችና በከተሞቿ ውስጥም በተለይ በዙሪክም እንደ ጄኔቫ ባሉ ከተሞች አቅራቢያ ከፍተኛ የሆኑ ጥብቅ ምሽጎች አሏት። እንዲሁም እጅግ በርካታ የተከዘነ ምግቦች፣ ለረጅም ጊዜ የማይበላሹ ምግቦች አሏት። እንግዲህ ብልህ ሰው ለሰላምም ለጦርነትም የተዘጋጀ ነው። ሉክ ለሰላም ሲባል እንግዲህ ሰላምን ምን ያክል አድርገው እንደሚወዱ፣ ምን ያህል እንደተዘጋጁበት፣ ምን ያህል እንደኖሩበት ከአባቶቻቸው ጀምሮ ሉክ። ሁለተኛ በዚህ መጠን ለጦርነት መዘጋጀት ምንድነው? አንዳንድ ጊዜ አይመጣም ምን ትተሽ ይመጣልን አስቢ የሚባል ተረት አለ በእኛም ሀገርና ሰውም ሲዘጋጅም ፋይናንሻሊም ስትዘጋጁ እኮ ለክፉ ቀን ይሄ ለክፉ ቀኔ፣ ይሄ ደግሞ ለደግ ቀኔ፣ በዚህ ዝናናለው፣ በዚህ ኖርማል ኑሮ እኖራለሁ፣ በዚህ ደግሞ አደጋ ቢከሰት አደርጋለሁ ብላችሁ ሴፍ ታረጋላችሁና እቺ ሀገር ዌልደን የሆነች በቃ በሁሉ የተዘጋጀች ነች። ከማንም ጋር ታካራት ገባ። ኢኮኖሚዋ በጣም የናኘ ነው። በዚህ ምክንያት ደግሞ ያገኘቻቸው ነገሮች የፈጠሩላት ወርቃማ እድል ደግሞ ይውልና ብሊቭ ስዊዝ ባንክ ሲባሉላችሁም ሰምታችኋል። የስዊዝ ባንክ ሚስጥሮች ምንድን ናቸው? ቀጥዬ ደግሞ የምነግራችሁን የስዊዝ ባንክ ሚስጥሮች ደግሞ ይውልናስ ብሊቭ። ስዊዘርላንድ ባንኳ ላይ ደግሞ የወሰነችው ውሳኔና በባንኳ ላይ ያሳለፈችው ውሳኔ በቃ ኤማ ስዊዝ ባንክ እንደገባ ቁጠረው ሴፍ ነው ምናምን ይባላል አይደል? ለምንድን ነው የሚባለው? ሀገሪቷን ይሄ የስዊዝ ባንክ የሚባል ተቋም ምን አተረፈላት? ቀጥሎ የምነግራችሁ ደግሞ ይሄንን አስገራሚ ነገር ነው ማለት ነው። አይኖ ባታምኑት አልፈርድባችሁም፣ ግን ሀገሪቷ በዚህ ጉዳይ ያገኘችው ነገር ለማመን የሚከብድ ነው። ትንሽ ደግሞ የተወሰነ ቪው ልይ የተወሰነ ፎቶግራፎች ላንሳ፣ ከዛ ደግሞ ስለ ስዊዝ ባንክ እንቀጥላለን ማለት ነው። እንደምታዩት እንግዲህ መንደሮቻቸው በጣም የተዋቡ ናቸው። ማለትም የሆነ ካልቸራል ነው ቤት አሰራራቸው። ያው ገጠራማ ኑሮ እንደመወደዳቸው ብዛት ያው ያምራል። ምሳን ብላ ሳይክላችንን ማቁመናል። አሁን የረፍት ታይም ነው። ተራራው እጅግ በጣም ነው የሚያምረው። ይሄን ተራራ እያየን ደግሞ ውሃ እንጠጣለን፣ ምሳ እንበላለን። ሳላድ ነው ያዘዝኩት፣ ቺክንና ሳላድ እና ገስዋት ውሃ በነጻ ተሰጠኝ። የቤቱ ባለቤት ካሜራዬን ስቀርጽ አየኝና ምንድነው የምትሰራው አለኝ። ዩቲዩበር ነኝ ስለ ኦ ማይ ጋድ ስንት ሰብስክራይበር አለ ቻናሌን ሳይ ደነገጠ። 1.4 ሚሊዮን ምናምን አለና ቆይ እኔ ውሃ ሰጣለሁ አንተ ደግሞ ቤቴን አሳይልኝ።
ለማንኛውም ወደዚህ ስትመጡ ወደዚህ ከተማ ተራራው አናት ላይ ያለ እጅግ በጣም ነው የሚያምረው። ግን ምን ለመናገር እጅግ በጣም ሶ ቢዩቲፉል ተራራውን በቃ ኦቨርሉክ እንዲ ወደ ታች ከተማውን እያያችሁ እንደገና ትልልቆቹ ማውንቴን እያያችሁ ነው የምትበሉት ማለት ነው። ባይክ የመጣው እሺ ወልቼ ጠጥቼ ቡናዬን ይዤ ችትና እንግዲህ ሲጋር ነው የምንቀመጠው። ሳይክል ስነዳው የሚያናድደኝ ነገር ምን እንደሆነ ታውቃላችሁ? የሳይክል ኮፍያዬን ሳወልቅ ጸጉሬ የኔ ሉጫ ነገር ስለሆነ ላይክ ለስላሳ ጸጉር ስለሆነ ጸጉሬን ያበላሹ ያበደ ፍሪዝ ፈርዥ ወጥቼ በቃ ፍሪዜን በሙሉ ያበላሻል። በነገራችን ላይ ያያችሁት በዚህ ባቡር ነው የምትመጡት። በኬብል ካር ትመጡና ተራራው ላይ ከዛ በዚህ ትሬን ደግሞ ታችኛው ከተማ ደግሞ ተራራው ጫፍ ላይ ያለው ከተማ ደግሞ ይወስዷቸዋልና ሶ there's a lot of option በጣም ተጠቅመውታል። እያንዳንዱን ተራራ እያንዳንዱን ኮርነር በደንብ አድርገው ነው የተጠቀሙበት በደንብ እና ስዊዘርላንድ በጣም የምትገርመኝ ሀገር ነበረች በእውነት በጣም ደግሞ ለረጅም ጊዜ ስመኛትም ነበረ። ሶ እንደተመኛት እንግዲህ አልቀረውም መጥቻ ያየዋት ሶ እንደምታዩት አያምርም? ስማው ደም ፍስቅዱስ ያለው ቶሎ ብለን ወደ ጉብኝታችን እንመለስ እንጂ ምንድነው እዚህ የምናረገው? የጥብስ ቅጠል ሮዝመሪ ነው። እኛ ሀገር ብቻ አለ ነበር የሚመስለኝ ህፃኑኝ አቤት ህፃኑኝ ለፈረንጅ ሳዝን ማለት በጣም ያሳዝኑኛል። ይሄ ሀገር ያለው ሁሉ ነገር ያለ ስለማይመስለኝ እነሱ ሀገር እንዴት እንደሚያሳዝኑ እና ከስዊዘርላንድ ሰላም ምን ተማረ ዓለም እንግዲህ ስዊዘርላንድ የሚለው በብዛት አንዱም ምክንያት ይሄ ነው፣ ሰላሟ። መስገን አጠናቀቅን። ኦኬ ቴንክ ዩ። በነጻ የተሰጠኝን ውሃ መስኪኜ ሰልፍ ሰርቪስ ስለሆነ መልሼ ቀይን ልሂድ። ወደ ሪያሊቲያችን ተመልሰናል። ቴንክ ዩ ማም። ቴንክ ዩ I appreciate it. Good. Thank you. Yeah, it's so delicious. Thanks so much. ሉክ ቪው እንዴት እንደሚያምር አይዲያ የላችሁም እኮ እኔ አስባችሁታል። እዚህ ጋር ተቀምጣችሁ ቪውን እያያችሁ ኧረ ለሰውየው ራሱ ጤነኛ ነው የሚሆነው እዚህ እየኖረና እየሰራ እንዴ በጣም ነው የሚያምረው። ለማንኛውም ገና አልቀረም። ስዊዘርላንድና አበባ ዝምድናቸው ደግሞ ወደ ከተማቸው እንሂድ። አሁን ደግሞ እስቲ አንድ 40 ደቂቃ ይሆናል። በነገራችን ላይ የወጣሁትን ተራራ መልሼ የምወርደው በሳይክል ነው። ስለዚህ መልሰን እንግዲህ ሳይክል ረጅም ቪዲዮ ነው የሚኖረን ማለት ነው። It's back to the road። የህፃናት መጫወቻ አለ ምናምንና እዚህ ፈን ነው የሚያደርጉት መጥተው። ኦኬ በአጠቃላይ ካለሁበት እስከ ቪው ፖይንቱ ድረስ 1 ሰዓት ከ20 ይወስድብሃል ነው የሚለኝ። ኖትፋር ምክንያቱም ኢባይክ ነው ብዙ አልደክምበትም። ስለዚህ የሷት ባጌን ትቼው ልሄድ ባጌን ካሜራዬን ምናምን ዋይን ምናምን ትቼው ልሄድ። ዋው እንደኔ ግን ቀልበቢስ አለ። ቀልብ የሚለው ነገር ራሱ እኮ ያቀኝ ማረሰው ነገር ነው። ስሜን ሁሉ ረሳለሁ አንዳንዴ። ኤኒዌይስ ቤቱ በጣም የሚያምረው። በነገራችን ላይ ቤታቸውን በእንጨት ነው የሚገነቡት አብዛኞቹና ሬስቶራንቶች ምንም ስታዩ በእንጨት ነው ግንባታው የሚከናወነው። ኦኬ እዚህ ጋርም እንግዲህ አንዴ ስቶፕ አድርገናል። ምክንያቱም ቪው በጣም ነው የሚያምረው። ሉክ እንግዲህ እስቲ ከቆመን አይቀር እስቲ ደግሞ ስለ ስዊዝ ባንክ እናውራ። ስዊዝ ባንክ እንግዲህ በዓለማችን ላይ ካሉ በጣም ጥብቅና ሚስጥራዊ ባንኮች መሀል አንዱ ነው። ምክንያቱም በቃ ብር ስዊዝ ባንክ እንደገባ አስቦ ነው ካበደርከኝ ይላሉ ሰዎች። እንደው ስዊዝ ባንክ ሲባል እንግዲህ ምንድነው ባንኮች ብዙ ጊዜ በህግ አካል ሲገደዱ መረጃ አሳልፈው ይሰጣሉ። እንዲሁም ስታስቀምጡ ብሩ በዛ ካለ ምንድነው ማነው መጠርጠራቸው አይቀርም። ስዊዝ ባንክ ውስጥ ግን እንደዚህ አይነት ብሎ ታሪክ የለም። ምክንያቱም የስዊዝ ባንክ ብር ከተቀመጠ በቃ ገደል እንደተጣለ ነው የሚቆጠረው። ምክንያቱም በቃ ያስቀመጠው አካልና ባንኩ ብቻ ነው የሚያውቁት። ከዛ ውጪ ስዊዘርላንድ ባሳለፈችው ጥብቅ ውሳኔ መሰረት የባንኮቿ ሚስጥር በጣም ጥብቅ ሚስጥሮች ናቸው። ለዛ ነው ባለሀብቶች፣ የሀገር መሪዎች በተለይ ከአፍሪካ በጣም ብዙ ሲዘርፉ ስዊዝ ባንክ ውስጥ ነው አምጥተው የሚደብቁት የሚባለው። ለዛ ነው አብዛኞቹ የሚያስቀምጡት ስዊዝ ባንክ ውስጥ ነው። ግን ያለ መሆኑ ማስረጃ ማግኘት እንኳን እስካይቻል ድረስ ሀገሪቱ በጣም ጥብቅና ሚስጥራዊ ፖሊሲ ነው የምትከተለው። ሶ እንግዲህ ስዊዘርላንድ የፋይናንስ ስርዓቷን በጣም ጥብቅና ሚስጥራዊ በማድረግ የሀገራት መሪዎች በተለይ ከአፍሪካ በጣም ብዙዎቹ ሲዘርፉ ከአፍሪካ ከእስያ ምናምን አምጥተው የሚደብቁት እዚች ስዊዘርላንድ ውስጥ የሚገኙ የስዊዝ ባንኮች ውስጥ ነው። ይሄ ደግሞ በመሆኑ እንግዲህ ምን ተጠቅማለች የሚለውን ደግሞ ሲታይ በተለይ ደግሞ የገለልተኝነት ፖሊሲ እንደምትከተል ነግሬያቸዋለሁ። ገለልተኝነት ስለምትከተልና ከምንም ሀገር ጋር ወዳጅም ጠላትም ስላልሆነች ሁሉም ሰው ኮንፊደንስ ይኖረዋል አምጥቶ እዚህ ብሩን ለማስቀመጥና እንደምትጠብቅለትና ለማንም አካል ምንም ወዳጅ ስለሌላት በወዳጅነት ሀሳባ ልትሰጥባቸው እንደማትችል ስለሚያምኑ እንደዛም ታሪክ ስላልነበራት ምንድነው ያደረጉት? በተለይ በሁለተኛው ዓለም ጦርነት አውሮፓ በሙሉ ሲጋደል ነበረ። በዛ ሰዓት ስዊዘርላንድ አንድ የሚገርም ጥቅም ተጠቅማለች። ለዚህ ማረጋገጫ አልሰጠችም፣ ነውም አይደለም አላለችም። በዝምታ ነው ሀገሪቱ የቀጠለችው። ይሁን ቅድም እንደነገርኳችሁ በሁለተኛው ዓለም ጦርነትም ገለልተኛ ስለሆነች ምንም አይነት ውጊያው ሳይነካት ነው ያለፈው። ስለዚህም ገለልተኛ ነች ብለው ስለሚያስቡ ደግሞ የናዚ መሪዎች ብሮቻቸውን፣ ሀብቶቻቸውን፣ ወርቆቻቸውን በአጠቃላይ ሲደብቁ የነበረው ስዊዘርላንድ ነው። እንግዲህ ስዊዘርላንድ በወቅቱ ከነ ፈረንሳይም ጋር ከሌሎችም ጋር ትሰራለች፣ ናዚዎቹንም ሰላም ትላለች።
ትላለች። አያገባትም። ለሷ ጠላት ያልሆነ ጠላት አይደለም ለኛ ነው የምትለው። ከሁሉም ጋር ከገዳዩም ጋር አቤት ነው የምትለው፣ ከሟቹም ጋር አቤት ነው የምትለው። በራሷ ጥቅም የመጣ ጉዳይ ሲሆን ብቻ ነው። በተለይ ፎሬን የሆነ ጉዳይ ምንም አይነት ብዙ ጊዜ ኢንቮልቭ ስታደርግ አትታይም። ስለዚህ ምንድነው የናዚ መሪዎችን በሁለተኛው ዓለም ጦርነት ምንድነው ያደረጉት? ሀብቶቻቸውን፣ ገንዘቦቻቸውን፣ ወርቆቻቸውን በብዛት ክምችታቸውን ስዊዘርላንድ ነው የደበቁት። ከዛ በኋላ እንግዲህ በሁለተኛው ዓለም ጦርነት ተሸነፉ። ናዚዎቹም በየአካባቢው እየታገኙ እየታደኑ የሚታሰሩት ታሰሩ፣ የሚገደሉት ተገደሉ። ከዛ በኋላ ስዊዘርላንድ የሀብት አሁንም እምጥግባ ስምጥ አይታወቅም። በቃ ስዊዘርላንድ እንደያዘችው ቀርታለች እና ኢኮኖሚዋንም በከፍተኛ ሁኔታ ያሳደገው የሁለተኛው ዓለም ጦርነት ነው ይባላል። ምክንያቱም እጅግ ከፍተኛ ሀብት ነው ናዚዎቹ እዚች ሀገር ላይ ደበቁ የተባለው ማለት ነው። ስለዚህ እንግዲህ ለዚህ ማረጋገጫ ማስተባበያም አልሰጠችም ስዊዘርላንድ እንደነገርኳችሁ። ስለዚህ ያንን ሀብት ይዛው እስካሁን ድረስ ቀጥላለች። ብዙ የሀገራት መሪዎች በነገራችን ላይ ከኢትዮጵያም ጋር የተያያዘ ስቶሪ ያላቸው በ1960ዎቹ 1970ዎቹ 80ዎቹ የሚነገር ነገር አለ ከኢትዮጵያም ጋር የተያያዘ ማለት ነው። የኢትዮጵያ መሪዎች እዚህ የደበቁት ብር አለ የሚል ጉዳይ ጋር በተገናኘ ማለት ነውና ጀስት ግን ለዛ ማረጋገጫ ማስተባበያ ምንም ሀገሪቱ አትሰጥም። ይሄንንም ጉዳይ እንደዚህ ነው ብላበት አታውቅም። በቃ ከስተመር ነው ያ ሰው መጣ ከየት አመጣ ወንጀል ሰርተው ነው ወይ ምናምን የለም። ስለዚህ በዚህ ላይ በመተማመን እንግዲህ በጣም ብዙ የዓለም ባለሀብቶችም በነገራችን ላይ በትክክል የሚሰሩትም የሚዘርፉትም የሚደብቁት ስዊዘርላንድ የሆነበት ምክንያት በትክክል የሚሰሩትም ኮንፊደንስ ይፈልጋሉ ማለት ነገ ሀብቴ ይወረስ ሲሆን ምናምን የሚለው ነገር እንዳይኖርባቸው በየሀገሮቻቸው አዳዲስ ፖሊሲ ሊወጣ ስለሚችል እሱ ስለሚያስፈራቸው ማለት ነው ያንን ፍራቻ አምጥተው በላባቸው የሰሩትበትን ብር እዚህ ያስቀምጣሉ። የዘረፉትም ደግሞ ድጋሚ መረጃ እንዳይወጣባቸው እንዳይያዝ በማለት ይደብቃሉ። ሀገሪቱ ግን ከወንጀለኛ ጋር ልተባበርም ስሜን አታንሱ ነው የምትለው። በቃ በደንበኞች ናቸው መጡ አስቀመጡ፣ ሲሞቱ ሞቱ ነው በቃ አለቀ። ሀገሪቷ ተወስዷለች እና በእነዚህና በተያያዥ ምክንያቶች እንግዲህ ስዊዘርላንድ ዛሬ በጣም ከፍተኛ የሆነ ኢኮኖሚ ያላት ኢኮኖሚዋ በምንም ጦርነት በተለይ በጦርነቶች ውስጥ ደግሞ ኢንቮልቭም ስለማታረግ ኢኮኖሚዋ በየጊዜው እያደገ በየጊዜው ጥራት ያለው ትምህርት ጥራት ያለው አገልግሎት በነገራችን ላይ ምንም ስራ አይሰሩም ከሚባሉ የሀገራት ህዝቦች መካከል አንዱ ስዊዘርላንዶች ናቸው። ምክንያቱም ሀገራቸው ብዙ ነገር ትደጉማቸዋለች። ሌላው ደግሞ ከፍተኛ ታክስ ነው ያለው። በጣም ነዋሪውንም የሚያማርረው ስደተኛውንም በከፍተኛ ሁኔታ የሚያማርራቸው ይሄ ሃይ ታክስ ነው። ግን ሀገሪቱ ከምትሰጠው ነገር አንጻር ወርዝ ያረጋሉ የሚለው ነው ትልቁ ነገር ገብቷቸዋል። ብዙ ጊዜ እንግዲህ የተለያዩ ሀገራት በጣም ሃይ ታክስ አላቸው። ስዊዘርላንድም ሃይ የሆነ ከፍተኛ የሆነ ግብር ነው የምታስከፍለው ዜጎቿንም ስደተኛውንም። ነገር ግን ያው እንዳልኳችሁ ሃይ ታክስ መክፈላችሁ ብቻ ሳይሆን ታክሱ ምን ሆኖ መጣ የሚለው ሪዛልቱ ማለት ነው። እና ብዙ ነገር እዚህ ሀገር ደግሞ በነፃ መንግስት የሚሰጣቸው ብዙ ነገሮች አሉ። ግን ስቲል ያው የትኛውም ሀገር ህዝብ ያለበት ይሄ በልዩ ኬዝ ነው መዳኘት ያለበት። እንዴት አባቱ እንደሚያምረው እና ስዊዘርላንዶችና አበባ ዝምድናቸው ልዩ ፕስማ ዩኒቨርሲቲ እንደዚህ አይነት መቃብር ቦታ በህይወቴም አይቼም ሰምቼም አላቅም። በጣም የሚያምረው እጅግ በጣም የተዋበ እንደምታዩት የሚመጣው ቱሪስት በሙሉ በቃ ኔቸር አሳዳጅ ነውና እነሱም ደግሞ በጣም ብዙ አክቲቪቲ ያላቸው አሁን እዚሁ ከተማ ውስጥ ትፈልጉ በባቡር ትፈልጉ በኬብል ካር ትፈልጉ በሄሊኮፕተር እዚሁ የሄሊኮፕተርም እንትን አለ። የሄሊኮፕተር ቱር ሙሉ ተራሮቹን ያስደርጓቸዋል። ይሄ እንዳለ ተራራው በረዶ ነው። በቃ የሆነ ሊታመን የማይችል ውበት ነው ያለውና ሰዎች ያው ኖርማሊ ኔቸሩን በዋናነት ኔቸሩን ፈልገው ነው የሚመጡት እና በፈለጉት ልክም ያው ፎቶን ይቀጨቀጩታል። ካሜራዬ ዛሬ በካሜራኛ ራሱ የምትለኝ እንዴት አይነት ደግ ቦታ ይዘህ ይመጣ ነው የምትለኝ በካሜራኛ በጣም አሪፍ ነው። አቤት ታውታላችሁ። እነዚህ በብዛት እኮ እቺን መንደር እንደውም ይሄ የሜዲቴሽን ቪዲዮዎች ላይ ምናምን በብዛት ታያታላችሁ። ሃይ ሃው አር ዩ ዩ ሃቭ ኮፊ I do have ኦኬ ቡና እስካሁን አልጠጣንም እና እዚህ ኔቸር ላይ ሆነ ሌላ ጉዳይ ደግሞ ብናወራ የሚያስቀምጠን ይመስለኛል። አይ ቲንክ በነገራችን ላይ በፏፏቴው ስር ማለት ነው አንድ ደግሞ አለ ሃይክ የምታረጉበት እንደዚህ በፏፏቴው ስር ማለት ነው። ይላችሁ ሰዎች ይታያቸዋል። ዙም ሳረገው እንትን ይላል እንጂ ሉክ እየገቡ ይታያቸዋል ሰዎች እዚህ ጋር ጎበዞች እዚህ ጋር ያሉት ሰዎች እነዚህ በፏፏቴው ስር አድርገው ይሄዳሉ። በሙሉ እንደዚህ ኦል ደው ሙሉ ተራራውን ይዘው ወካ ያረጋሉ። ደግሞ አልፎ ወደዚህ ወረወራል እንትኑ ያገኙ። ይሄ ምንድነው ከዛ ላይ የሚመጣው ግርፋቱ ኮፊ ታይም ነው። ያው ቁጭ ብለን ነው እንግዲህ ያልሰራውላችሁ ቪዲዮ የለም አይደል? በመርከብ ተጉዤ ሰርቼላችኋለሁ። ምንድነው ያልሰራሁት? በመኪና ተጉዤ ያለው በእግር ሃይኪንግ እየተጓዝኩ ሰርቼላችኋለሁ። ጉዞና ከጉዞ የተገናኘ የማልሞክረው ነገር የለም። ዛሬ ደግሞ ያው እንግዲህ የሳይክል ጉዞ እየሰራውላችሁ ነው። ሰው እንግዲህ ቡና እየጠጣን ነው። ባግ የለም ምንድነው ማላወርደው። በነገራችን ላይ እስቲ ኮፊ ታይም ላይ የሚወራ አንድ ጨዋታ እናንሳ እንጂ ጨዋታ ያነሳዋል። ስዊዘርላንድ ያነሳዋል። በነገራችን ላይ ደም
ሰጣችሁ ታውቃላችሁ? ደም ለግሳችሁ ታውቃላችሁ? ቀይ መስቀል ምናምን ያለግሳችሁ ከዚህ ቪዲዮ በኋላ ለግሱ። እንግዲህ የደም ልገሳ ስንል ዋና የምናነሳው መጀመሪያ ቀይ መስቀል ነው። ቀይ መስቀል ስንል ደግሞ ቀይ መስቀል የተመሰረተውም ዋና ተቋሙም ያለው እዚህ ስዊዘርላንድ ውስጥ ነው። ሄነሪ ዱናንት እንደዛ የሚባል ሰው ነው ለመጀመሪያ ጊዜ ቀይ መስቀል እንዲመሰረት ምክንያት የሆነው። ይኸውም የተመለከተውን ነገር በተለይ ጦርነት ውስጥ የሚጎዱ ወታደሮችን የሚያክም የሚረዳ አንድ ተቋም ቢኖር የሚል ዋና ዓላማውም ቀይ መስቀል ሲመሰረት በጦርነት ጊዜ ዋጋ የሚከፍሉ የትኛውም ሰራዊት ቢሆን ወታደሮችን ለመርዳት ነበረ የተቋቋመው ቀይ መስቀል። በኋላ ላይ እንግዲህ ያው አሁን ላይ ከመቶ ምናምን ዓመት በኋላ አሁን ላይ እንግዲህ አገልግሎቱን አስፍቶ በብዙ አገልግሎት ላይ ይገኛል ቀይ መስቀል። ነገር ግን የተመሰረተውም ስዊዘርላንድ ነው። መስራቹም ስዊዘርላንድ ሀሳቡን ያቀረበው ማለት ነው ሄነሪ ዱናንት። ከዛ በኋላ የሆኑ 4 ደጋፊ ኃይሎች የሱን ሀሳብ ይወስዱታል። ጽሁፍ ነበር የጻፈው። ጽሁፉን በጣም ቫይራል ሆነና ይሄ ነገር መሆን አለበት እኮ በየቦታው የሚወድቁ ወታደሮች አያሳዝኑም ወይ? እነሱን የሚያክም እነሱን የሚረዳ በጦርነት ጊዜ ጦርነት መሀል እየተገኘ እነሱን የሚያክምና የሚረዳ እነሱን የሚታደግ ማን አለ የሚለው ጉዳይ ሲነሳ እንግዲህ በጣም አሳዛኝ አድርጎ ይህንን ሀሳብ ተቋማት ቢኖሩ የሚልና አንድ ደግሞ የሆነ ሀሳብ አድርጎ 2 ሀሳቦችን ፕሮፖዝ ያደርጋል። ከዛ በኋላ እንግዲህ እነዛ 4 ሰዎች የሄነሪን ሀሳብ ከወደዱት በኋላ ለዛ ጉዳይ እንደሚንቀሳቀሱና 4 ሆነው ያንን ጉዳይ ለማቋቋም ሰሩ። ከዛ በኋላ ቀይ መስቀል ለመጀመሪያ ጊዜ እንግዲህ ተመሰረተ ማለት ነው። አሁን ከ100 ዓመት በላይ ታሪክ ያለው በጣም ግዙፍ ሰብአዊ ተቋም ነው። በመላው ዓለም ይንቀሳቀሳል። እንግዲህ ደም ለግሱ በዚሁ ያለኝ መልእክት ማለት ነው። ደም ለግሱ። ምክንያቱም ብዙ ሰዎች ደም በማጣት በእያንዳንዷ ደቂቃ በጣም ብዙ ሰዎች እየሞቱ ነው። ኢትዮጵያም ያላችሁ ኤቭሪዌር፣ በተለይ ደግሞ ለቫኬሽን ወደ ኢትዮጵያ የምትሄዱ ሁላችሁም በተቻላችሁ መጠን ደም ለግሱ። ደም መለገስ ምን ያህል ኢምፖርታንት እንደሆነ የምታውቁትና ደም መለገስ በራሱ ምን ያክል በጣም ህይወት አድን እንደሆነ የምታውቁት ወደ ሆስፒታሎች ስትሄዱ ነው። ሆስፒታል በተለይ ሰው ታሞባችሁ የደም አይነቱ ከናንተ ጋር የማይመሳሰል ሆኖ ደም ሲፈለግ ስታዩ ደም መለገስ ምን ያህል ኢምፖርታንት እንደሆነ ትገነዘባላችሁ። ሪሊ በጣም ኢምፖርታንት ነገር ነው ደም መለገስ። እና ከዚህ ፕሮግራም በኋላ እንደው በእኔም ስም አይኖ የኔ ስም ብዙ ተጽዕኖ ፈጣሪ አይደለም፣ ግን የምትወዱኝ ካላችሁ በእኔ ስም ደም ብትለግሱ ደስ ይለኛል። በእኔ ስም ደም ስትለግሱ ደግሞ ፎቶአችሁን ብትልኩልኝ ደግሞ ፌስቡክ ላይም አራያ መሆን ስላለበት ፌስቡክ ላይም ኢንስታግራም ላይ የምስጋና መልእክቴን አድርጌ ለጥፈዋለሁና በዚሁ መልእክቴ ደም ለግሱ። ስቴዲየም በመሄድ እንግዲህ ቀይ መስቀል እዛ ነው የሚገኘው የኢትዮጵያ ቀይ መስቀል፣ ደም መለገስ ትችላላችሁ እዛ። ስለዚህ ደም ለግሱ የዚህ ፕሮግራም ትልቁ መልእክቴ ነው ማለት ነው። ያው ስዊዘርላንድና ቀይ መስቀል ስለሚገናኙ ካነሳን ዘንዲያ ደግሞ የቀይ መስቀል አላማን ደግሞ ማንሳት ስላለብንና ከዛም ደግሞ ደም ለግስ አሪፍ ስለሆነ ማለት ነው። ፏፏቴው ታውቃላችሁ በቃ የሚጠገብ አይደለም። ዝም ብላችሁ ብታዩት ሉክ ቡና ይዛችሁ ፏፏቴውን ስታዩት ማለት 72 ፏፏቴ ነው ያለው እዚች ከተማ ላይ። በአጠቃላይ እቺ ያለውባት ከተማና ጎረቤት ያሉ ከተሞች ጋር አብሮ እንደዚህ ከተማ ነበር የገጠር ከተማ ማለት ነው ለነሱ ገጠር ተያይዞ አሁን እንኳን እንዲህ በአይኔ ስዞር እንኳን ስንት ፏፏቴ መስላችሁ? 1 2 3 4 5 ፏፏቴ ይታየኛል በአይኔ ከኋላ ይናቀጥት። ወደዛ ደግሞ የከለለኝ ይኖራል። ድሮን ማብረር አይፈቀድም። እንደ አጋጣሚ ሆኖ እዚህ ጋር ሄሊኮፕተሮች አሉ። እንደገና ፓራግላይዲንግ ምናምን ስለሚያደርጉ ከላይ ከእንትን ላይ በፓራሹት ምናምን ይወርዳሉና በአጠቃላይ ድሮን አይፈቀድም ልዩ ፍቃድ ካልተሰጠ በስተቀር። ስለዚህ ለዛ ነው ድሮ ላይ ያላበረርኩት። ግን እንዳልኳቸው የግብርና ማቴሪያሎች ትራክተሮች ምናምን በብዛት ነው ኤቭሪዌር። ምክንያቱም በብዛት አርብቶ አደሮች ናቸው ምናምን ከብቶች አሉ ብዙ እና የግብርና ስራም በደንብ ነው የሚሰራው። ገደል ላይ ነች ያለችው ሀገሪቷ። እንደዚህ ያለ ገደል ላይ በቃ ማውንቴኖች መሀል ነው ያለችውና ታች ነች ያለችው። ማውንቴኖች ሁሉም በዙሪያዋ ፏፏቴ ያላቸው ወደ ታች እንዴት እንደሚያምር። እዚያውን ጤነኛ ኑሮ አለመኖር ይቻላል። እዚህ ቤት ባለቤት ከተጣላ ራሱ በሽብር ወንጀል ነው መታየት ያለበት። ኢቭን ከሚስቱ ጋር ምናምን ቤት ችግር ካለ በሽብር ወንጀል። ይሄን ኔቸር ሉክ አሁን 3 ፏፏቴ ነው ያለው እዚህ ጋር ብቻ የሚታየው ነው። 1 2 ሉክ 3 እዛ ጋር 3 ፏፏቴ እና ይሄን የሚገርም ላንድስኬፑን ይዩት፣ ወደ ላይ ተራራውን ቤቱን ይዩት። how is this possible? like እንዴት መጣላት ይችላል? እዚህ ቤት እየኖርኩ ልጣላስ ብል እና ይሄ በቃ ሴጣኔን አታምጣው ምናምን እንዴት ይመጣል ሴጣን እዚህ ስደፍሮ? ኧረ በመድኃኒዓለም በጣም የሚገርም ቦታ ነው። በጣም ይሁት እንግዲህ ይሄ ነው የገጠር ቤት። አይ ያለ ዘፋኝ እቱን እኮ ነው። እንዴት እንደሚያምር እዩት። ኦ ማይ ጋድ አበባ ወዳርናቸው ምንም ጥያቄ የለው። እስቲ ደግሞ ሳይክሉን ከምንገፋው ጥቂት ደግሞ እንሂድበት እንጂ ኔቸሩን ግን እዩት። ይኸው ደግሞ በረዶ ያለው ተራራ ደግሞ ኔቸር የምትወዱ ግን በቃ ውለታ ያለባችሁ እንዴት እንደምከፍሉት ባላቅም ውለታዬ ግን አለባችሁ። አሁን ደም በመለገስ ትመልሱታላችሁ። ችግር የለው ኖ ፕሮብሌም። እኔ ነው ቤቴ በቃ እኔ ተናግሬያለሁ እኮ ቤቴ ይሄ ነው በቃ። ይኸው እኔ ስወጣ ስገባ ፏፏቴ እያየሁ ነው የምኖረው። የምሬን ነው የምላችሁ።
ሲወጣ ስገባ እኔ በመዳሪያ ቤቱ እኮ ዝም ብሎ ነው ማለት ላይክ ዝም ብሎ ነው ስላችሁ ይሄ በቃ ከዚህ የዘመነ እኮ ቤት ታያላችሁ። ግን ኔቸር ወዳችሁ እዚህ ቤት ካልሆነ የት ትኖራላችሁ? ማይ ጉድነስ ኧረ በመድኃኔዓለም እዩት እዛ ጋ ያለውን ውበት ፓራሹቶቹ ሲወርዱ ምናምን እዚህ ጋ ሄሊኮፕተሩ ሲነሳ ይኸውላችሁ ቅድም ያልኳችሁ ሄሊኮፕተር ቱር አላችሁ አላልኳችሁ? መንደሩን ተራሮቹን ሁሉ ያስጎበኛችኋል። ብራችሁን ይጭነቀው። አቤት 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 ካለ ምን አለ ባንዲራቸው ሶ ሲምፕል እና ደግሞ በየቤታቸው በአብዛኞቹ ቤት ታገኙታላችሁ ወይ በትንንሹ ወይ በትልልቁ ሉክ አያችሁት። እዚህኛውን ቤት ተሻግሮ ብታዩት አያችሁት ባንዲራቸው በቃ በትንሹ ያስቀምጡታል። ሁሉም የስዊዘርላንድ ቪዲዮዎች ስታዩ ምናምን በቃ እንደዛ ነው ያስቀምጧቸዋል ባንዲራ ምናምን አለና ባንዲራቸው ብዙ የተወሳሰበ አይደለም። በቃ ቀይና መስቀል ነው። መስቀሉ ክርስትናቸውን ነው የሚገልጸው። ምክንያቱም ሞስት ኦፍ ዘም የካቶሊክ እምነት ተከታዮች ናቸው። ከዛ በኋላ ደግሞ የኦርቶዶክስ እምነት አለ። ከዛ የፕሮቴስታንት እምነት አለ እና ክርስትናችንን ነው የሚያመለክተው ነው የሚሉት። ሶ ያንን መስቀሉን እንደ ክርስትናቸው ያመለክቱታል። ሌላኛው ቀዩ ደግሞ ለሀገሪቱ የተከፈለውን ዋጋ እንዲሁም ሰላማቸውንና ያላቸውን ቀይ አበባ ወይም ደግሞ ከቀይ ከለር ጋር በጣም ይወዱ የለ ስለ አበባቸው ስነግራችሁ ቅድም ቀይ ከለር ይወዳሉና ከዛ ጋር የተያያዘ ነው። ሌላኛው አሪፍ ነገር ላሳያችሁ ውሃና ስዊዘርላንድን ደግሞ ነው። ስዊዘርላንድ ውስጥ ሌላኛው ለየት የሚያደርገው ነገር ከሌላ ሀገራት በተለየ ውሃ ለጎብኚውም ሆነ ለሀገሬው ዜጋ በነፃ ነው የሚጠጣ ውሃ። ስለዚህ በየቦታው ጥራት ያላቸው ውሃዎች 24 ሰዓት እንደዚህ ይፈሳሉ። ከናንተ የሚጠበቀው ቀዳ አርጎ መጠጣት ብቻ ነው። ዙሪክ ውስጥም በአብዛኛው ፋውንቴኖች ምናምን፣ ጄኔቫ ውስጥም የምታዩቸው ፋውንቴኖች ምናምን ወደ ገጠርም ስትመጡ እንደዚህ ጥግ ላይ ውሃ ተደርጎ 24 ሰዓት ይፈሳል። የሚይዘው ይያዛል፣ የማይያዘው ደግሞ እንደምታዩት ድሬን አለው ከስር ይፈሳል ማለት ነው። ይሄን ያው ሁሉም በኮዳው እየመጣ እየጠጣ ውሃውን ይዞ ይሄዳል ማለት ነው። ሶ ፎር ፍሪ ውሃ ይሰጣቸዋል የስዊዘርላንድ መንግስት። ሶ እኛም እንቅዳና ውሃችንን ወረፋችን ደረሰ። 24 ሰዓት ነው እንደዚህ የሚፈሰውና በቃ እየቀዱ እየጠጡ ፏን። ሶ እንግዲህ ቅዝቅዝ ያለ ደስ የሚል ውሃ እና እንደዚህ አይነት ውሃ ባይዘው በየቦታው ነው ያለው። ዙሪክ ውስጥም ጄኔቫ ውስጥም ያሉት ፋውንቴኖች ምናምን አብዛኞቹ የሚጠጡ ናቸውና ጉግልም ቼክ ማድረግ ትችላላችሁ። በጣም ንጹህ ውሃ ማለት ነውና ሪላክስ ስዊዘርላንድ እንጃ በጣም ነው ወደድኳት የበለጠ ማለት ነው። በፊትም በጣም ወዳት ነበር የበለጠ አሁን ደግሞ በጣም ወደድኳት። የባይክ ባትሪ እያለቀ ነው። ናይሮ ማይንድ ማኑዋል ማርጌ መንዳት ስለምችል ችግር የለውም። እሺ አንድ ያሳልፉ ልጆች ጉብኝታችን እስቲ ይቀጥል። በነገራችን ላይ የስዊዘርላንድ የቱሪዝም ቢሮ የሚሰራው ስራ በጣም ቀላል አይደለም። ምክንያቱም በጣም ትልቅ ልምድ ሊወሰድበት የሚችል ከዚህ ከሶሻል ሚዲያ ጋር በተገናኘ የሚሰራው ማለት ነው። ያው እንደምታውቁት አሁን እንግዲህ አብዛኛው ሰው ያለው ሶሻል ሚዲያ ላይ ነው። አብዛኛው ማለት ሁሉም ላለ ማለት ነው። አብዛኛው ሰው ያለው ሶሻል ሚዲያ ላይ ነው። ብዙ ማስታወቂያዎችን የሚያየው ሶሻል ሚዲያ ላይ ነው። ኦፍ ኮርስ አሁን እንደውም በቲቪ እና በሬዲዮ እኮ ማስታወቂያዎችም እየቀሩ ነው አይደለ? በቃ ማስታወቂያ ራሱ ሶሻል ሚዲያ ላይ የሆነ የቱሪዝም ቢሮ ፌስቡክ እና የኢንስታግራም ገጾች አሉት። ኢንስታግራም ላይ በተለይ በጣም ብዙ ወጣቶች አሉ እንደምታውቁት እና እዛ ላይ በተከታታይ ይለቀቃሉ። እነዚህ የሚያምረው ኔቸር በቃ የሚስቡ በተለያየ ካሜራ እና የተለያዩ ሀገሮች እንግዲህ በጣም ብዙ ኔቸር ሊኖራቸው ይችላል። ግን ሶሻል ሚዲያ ላይ በዛ ልክ ሰዎች በተለይ ቱሪስቶች ፎቶ ተነስተው ኢንስታግራማቸው ላይ ፖስት ሲያደርጉ ሎኬሽኑን ስዊዘርላንድ የተነሳ ነው ብለው የሆነ ዲስክሪፕሽን ሰጥተው ምናምን ፖስት ሲያደርጉ ፎቶውን ላኩልን ይሉና ራሳቸው በገጻቸው ይለጥፉታል። እና በቃ ስዊዘርላንድን ፖፑላር ያደረጋት አንደኛው ይሄ ከሶሻል ሚዲያ ጋር በተገናኘ የሰራችው ነገር በቃ ዓለምን አጥለቅልቆላታል። አሁን የአፍሪካ ሀገራትም ካያችሁ ቪዚት ኡጋንዳ ምናምን እያሉ የአርሰናልን ጨዋታ ምናምን እንደዚህ አይቻለሁ። ኳስ ላይ ምናምን ብዙ ብር ከስክሰው ያስተዋውቃሉ። ግን ሶሻል ሚዲያ ላይ ያንን ደግሞ ኢንቨስት ቢያደርጉት ኢማጂን ፖፑላር የሆኑ ክሬተሮች ላይ ምናምን ኢንቨስት ቢያደርጉት አስቡት። ተወሰነ ሰዓት ኢንቨስት ካደረጋችሁ በኋላ ክሬተሮች ራሱ ክሬት ለማድረግ ይመጣሉ ፈልገው ሀገሪቷን ማለት ነው። እና ይሄ ስዊዘርላንድ መንግስት ከዚህ ከሶሻል ሚዲያ ጋር የሰራው ነገር በቃ ፍሬ አፍርቷል ማለት ይቻላል። ሉክ አት ዘ ኔቸር ፒፖ በቃ ባይኩን ይዙ ባለ እግሩም ካሜራውን ይዙ መቻቻው ኦኬ በጣም የተዋበ ነው። ዲስ ደስ ይላል አየሩ በመድኃኒዓለም። በነገራችን ላይ ስዊዘርላንድ ዋና ከተማ የላትም። ዋና ከተማ የሚባል የለም። በዋናነት ግን ላይክ ጄኔቫ የዲፕሎማሲ ከተማ ነው፣ የዓለም የዲፕሎማሲ ከተማ ነው። ዙሪክ ደግሞ ጀስት ከተማ ነው፣ በቃ የሚያምር ከተማ ነው። ዋና ደግሞ ብዙ በረራዎችም የሚደረጉት ከዙሪክ ነው እንጂ በይፋ ዋና ከተማ ብለው የሰየሙት የለም። ሁሉም ዋና ነው ብሮ፣ ይሄ ሁሉም ዋና ነው። ይሄንን ትተህ እንዴት የት ትቀመጣለህ? ማለት ላይክ ይሄ ነው ዋና ለማለት ከባድ ነው። ዋና የሚባል የለም፣ ሁሉም ዋና ነው ማለት
ስዊዘርላንድ ውስጥ ይመቻቸው። በመድኃኒዓለም እንዴት እንደሚያምር። ለማንኛውም እንዴት አያችሁት የስዊዘርላንድ ቆይታችንን? ክቡራን ተመልካቾቼ ስለወደዳችሁት በጣም ደስ ብሎኛል። አብራችሁኝ ስላላችሁ ኮመንት ስለጻፋችሁ ደስ ብሎኛል። በቀጣይ በሌላ ቪዲዮ በሌላ ሀገር እስከምንገናኝ ድረስ በያላችሁበት የዓለም ዳርቻው ሁሉ ቸር ቆዩልኝ። ወዳችኋለሁ። ባባይ። የዩቲዩብ ሚስጥሮችን ግን አንብባችኋል? የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።